እየሞከርኩኝ ነው ከቀልድ ጀርባ ያለው መሪር የሀገራችን እውነታ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኘው የኮሜዲያን ያሲኑ አጭር ቪዲዮ ቀልድ ቢመስልም የውስጡ መራር እውነታ እያንዳንዱን የኢትዮጵያ ልብ የሚሰብር ነው። በቪዲዮ ላይ ግለሰቡ በለቅሶ የታጀበ ድምጽ እየሞከርኩኝ ነው እያለ ሲጮህ መስማት ዛሬ ላይ እያንዳንዱን አባትና እናት ወጣት ያለበት ስነ ልቦናዊ ጫና ቁልጭ አድርጎ ያሳያል። የቤት ኪራይ፣ የልጆች ትምህርት ቤትና የምግብ ዋጋ በየቀኑ መጨመር ሰውን እየኖረ ሳይሆን እየሞከረ ብቻ እንዲቀጥል አድርጎታል። በተለይም ደግሞ የልጆቹን መጫወቻ ላፕቶፕ ለመሸጥ ሲንገዳገድ የምናየው ወላጆች መሰረታዊ ፍላጎትን ለማሟላት ያላቸውን የመጨረሻ ተስፋ እስከ መሸጥ የሚደርሱበት መሪር እውነታን ግልጽ አድርጎ ያሳያል። ይህ እየሞከርኩኝ ነው የሚለው ጩኸት በሀገራችን ላይ ያለውን አስከፊ የኑሮ ድህነትና ማህበራዊ ቀውስን የሚተርክ ድምጽ ነው። አብዛኛዎቻችን ሀገራችን ላይ ሰርተን ለመለወጥ ብንፈልግም ተስፋ አስቆራጭ ሁኔታዎችና የድለላ ክህደት ተስፋችንን እያጨለሙት ይገኛሉ። ሆኖም በዚህ ሁሉ መከራ ውስጥ ሆነው ለቤተሰቦቻቸውና ለልጆቻቸው ተስፋ ለመሆን እየሞከሩ ላሉ ብርቱ ወገኖቻችን ሁሉ ትልቅ ክብር ይገባቸዋል። ይህ እየሞከርኩኝ ነው የሚለው የያሲን አጭር ቪዲዮ የብዙዎቻችንን ልብ የነካ ቪዲዮ ነው። አሁን ላይ ኢትዮጵያ ውስጥ ያለው ነባራዊ ሁኔታ እየሞከርኩኝ ነው የሚያስብል ደረጃ ላይ ነው ያለነው።